ከላይ የሚለውን ሰምተን እንመለስ። ስለ አፋር ህዝቦች ምን ታውቃለህ? ስለ አፋር እኔ ያው መረጃ ላይ ስለሆነ የምሰራው የዳጉ ባህላዊ የመረጃ ስርዓትን አውቀዋለሁ። የዳጉ ፍጥነት ከፋይበር ኦፕቲክስ የቀደመው መረብ በሁማን ኢንተርኔት። ይህ ታሪክ ዳጉ ከመረጃ መለዋወጥ በላይ መሆኑን የሚያሳይ ታሪክ ነው። ይህ ታሪክ አእምሯችሁን ያቆመዋል። በድሮ ጊዜ አንድ መረጃ ከሰመራ ተነስቶ በ1000 ኪሎ ሜትር ርቀት ላይ ወደሚገኘው መንደር ለመድረስ ሰዓታት ብቻ ነበር የሚፈጀው። እንዴት? የዳጉ ሰንሰለት ልክ እንደ ኢንተርኔት ራውተር ነው የሚሰራው። ሁለት መንገደኞች ሲገናኙ መረጃውን ሲንክሮናይዝ ይደረጋል። ከዚያ አንደኛው መንገደኛው ሌላ ሰው ሲያገኝ ደግሞ መረጃውን ያሰላል። ይህ መረብ ኔትወርክ በሺህ የሚቆጠሩ ሰዎች የተሳሰሩበት በመሆኑ ኔትወርክ በሌለበት በረሃ ውስጥ መረጃ ልክ እንደ መብረቅ ይጓዛል። ዛሬ ኢንፎርሜሽን ቲዮሪ የሚሉት የአፋር ለዘመናት በተግባር ሲኖርበት ቆይቷል። ዳጉ የሰው ልጅ የፈጠረውን የመጀመሪያ ዋይፋይ ነው።